ግን አቆምኩ። እግዚአብሔርን አቆምኩ። ለዛ ነው ያወፈርከው። እኔ ስም ማርያም የምሬ አሁን ቁም ነገር ቀጠሮ እንያዝ፣ እመጣለሁ። ከተዳከልን በኋላ በስነ ስርዓት ተዳክለን ፍላጎታችንን ከጨረስን በኋላ አብረን ላይ እንገባለን። አይደለም ጨርሰን ምናምን አይደለም እንትን እያልን የምሬ ማርያም ማይልኝ እመጣለሁ። አዎ እኔ ደግሞ ግን ከታች አልወድም፣ ከላይ ነው የምወደው። ኦኬ ከፈለግሽ ከጎንም ትተኛለሽ፣ ጣጣ የለውም። ኤች አይቪ ያለበት እንዴ? ኤች አይቪ ያለብሽ እንዴት ነው? ተዋቸው እባክህ፣ ዝም ብለው ነው እነዚህ እናታቸው ልብ ያላቸው ዘቅራቁም ቦ አይታት አልሲም ቢሆን እደረብበታለሁ። እግዚአብሔር ምንም ጣጣ የለውም። ሄዳ አትሰጪኝም ወይ አንተ? ሄዳ አትሰጪኝም? ሄዳ አትሰጪኝም? ምን አሰጪኝ? ጀሌን አጠቢልኝም? እሺ እንዴ አንተ ካረክ ነው። እኔም ጀላ ስላለኝ ችግር የለውም። እንዴ በስመ አብ ቡላ አንቺ የምርሽ ነው? ሁለት ጾታ ነሽ? እንደዛ ከሆነ ማርያምን እንዳትወጣሽ እና በገዛ ፈሴ አስሜ ተሰከስኩት አለች አያቴ። ልካካ ብዬ መጥቼ ደግሞ ራሴ ተንቀልቅዬ መጥቼ ተቦሽቼ ልመለስ እንዴ? እሺ እንደዚህ አድርጊ። ተነሺና ይኸውልሽ እንደዚህ አድርጊ። ተነሺና ቀሚስሽን ጥብቅ አድርገሽ እንዲህ የተወዛወዘ እግዚአብሔር ብሎክ ነው ማድረግሽ። ላ እንዳለሽ ሰው አላደርግም። ከተወዛወዘ ያንተ የሚወዛወዝ የለን በፊት እንደዚህ እንዲህ ጥብቅ አድርገሽ ማለት ነው። ለምን ብሎክ ታደርጋለህ? ካልጠፋ ቦታ አዲስ አበባ ፈጠረኝ እግዚአብሔር። ድሬዳዋ ነበር ማድረግ የነበረብኝ። መብርሃንን የድሬ ችኮች ካላችሁ ይመቻችሁ። እግዚአብሔርን አንድ ቀን እስኪ ቫኬሽን በሚል ሰበብ መጥቼ ከሆነ ነው የምጀምረው። ፊት ታደርግሻለሁ እያስቃምኩ ነው የምተካቸው። ና ከምር እኔ እቀበልሃለሁ። አብሽር ና ብቻ በስመ አብ ወወልድ ወመንፈስ ቅዱስ ወይ በስመ አብ ወወልድ ወመንፈስ ቅዱስ ዶናታቂ ምን አለ ጭንቅላትሽ እንዳፍሽ ቢሰፋና ትምህርት መቀበል ቀለም ቢይዝ። ኢንሰኪዩር ወንድ ምን ማለት ኢንሰኪዩር ምን ማለት ነው? ኢንሰኪዩር ምን ማለት ነው? ዲፋይን ኢንሰኪዩር እስኪ። አፍሽ ሰፊ ነው ያልከን ኢንሰኪዩር ምን ማለት ነው? ዲፋይን አድርጊው። ባይዛዌ ማለት ነው። ልንገርህ ነው ባይዛዌ አትበይ። ባይዛዌ ላይ ትደርሻለሽ። ኢንሰኪዩርን ስታቂ ባይዛዌ ላይ ትመጫለሽ። ችግር የለም። እና ዘግት በዳ ማለት ሸርሙጣ ልጅ አንተ ሸርሙጣ ማለት ነው። እንደዚህ ድንቁር ያሉ ሴቶች ከየት እንደሚመጡ ስድብ ነው የምታውቁቸው። ክርስቶስን ኢንሰኪዩር ምን ማለት እንደሆነ አታውቁም። ኢንሰኪዩር እንዴት ምን ማለት እንደሆነ አታውቅም። 6ኛ ክፍል እያለ ነው የማውቀው። ሰው እንዴት ነው ኢንሰኪዩር የሚለውን ወርድ ቮካብለሪ ወርድ ሳያውቀው የሁለተኛ ዓመት መቀሌ ዩኒቨርሲቲ እንዴ? ለነገሩ ምን አሰራሩ እንደዚህ ነው። ቂጣችሁን እየተበዳችሁ ነው የምትገቡት እኮ የትምህርት ካሪኩለም ውስጥ ቅናችሁ። በስመ አብ ማርያም ኮፒ በካርቦን ነው እንዴት ወለዳችሁት? ፊያም ይታይ ፈታ በይ። ቀልድ ነው፣ ቀልዴን ነው። እንዴ ምንድን ነው ላግ? እኔ ጋ ነው ጋይስ ወይስ እሷ ጋ ነው? ቆይ ልቀይረው አንዴ። ያስጠላል። አይ ቲንክ አይደለ? ይኸው ይሄ እኔ ናት። ኦኬ እሺ። ኧረ በእናታችሁ ጥምቀት ነው ከነገ ወዲያ። ኧረ ደህና ጊፍት ስጡን። እንዲህ ስማ ቤላ ወይ ለምን ደግሞ የምትሳደበው? ኧረ እኔ አልተሳደብኩም። አሁን ስድብ ነው እግዚአብሔር ሁሌ ነው።
ሁሌ ነው የምትሳደበው። ኮሜንት ላይ ያሉትን ሰዎች እኔ ማለት እኔ ንዴት የማቆጣጠር አልችልም። ሜይ ቢ አንድ ቀን ማስተር ሳረገው ሰልፍ ኮንትሮል የሚባለውን ነገር ማስተር ሳረግ እነሱ ሲሰድቡኝ ዝም እላለሁ። አንድ ቀን ሜይ ቢ ስለሚያናድኝ ነው እንጂ እኔ የመሳደብ ሱስ ኖሮብኝ አይደለም። ፊያሜታ እሺ፣ ስንት ኪሎ ነሽ? እኔ አሁን ማለት ነው ልንገርህ፣ ሶሮጥቼ ነው። ስማኝ እባክህ፣ እንደሱ እንዳታወሪ። ምንም ሳልቀባባ ምናምን ነገር ነው ያው እያወራሁት ያለሁት። ቀልድ ሌላ ነው። እንደዚህ ዲስሪስፔክት አድርገሽ እንዳታወሪ እሺ። እንዳይለምድሽ አልወድም። ሴት ልጅ እንደዚህ ስታወራኝ አልወድም። አንተ ራስህ ሴት ልጅ እንደዚህ ዲስሪስፔክት ታደርግ አይደብርም? ዲስሪስፔክት አላደረኩሽም። አይ እኔንማ አይደለም እኔንማ ልታደርገኝ ነው። ሲቀጥል ደግሞ እንደዚህ አይነት አወራር አልወድም። ታይ ነው ቀንሺው፣ እሱ እንትንሽን ቀንሽ። ስንት ኪሎ ነሽ? 53 ኦኬ። ቦይፍሬንድ ኖሮሽ ያውቃል ከዚህ በፊት? ነበረኝ። ከስንት ዓመት በፊት? ምን ያህል ጊዜ ነሽ? 6 ወራችን ከተለያየ። 6 ወራችሁ ከተለያያችሁ? በምን ተጣላችሁ? ቆለጥ አስቸግሮኝ ልበል። ምን ሰፋበት አፍሽ ተክ እያደረግሽለት ማለት ያስቸገረሽ አንሶብሽ ነው? ሄድ ስትሰጪው አንሶብሽ ነው? ሲሪየስ ነው። በእናትሽ በምን ታጣልታችሁ ነው? የምር ቆለጥ ሳይዙ ትንሽ ስለሆነ ነው? ኧረ ቤላ ምንድን ነው የምታወራው? እራስሽ ነው ያልሽው አይደል? እንትን ቆለጡ ትንሽ ስለሆነ ነው አልሽ። እኔ እኮ እና ታዲያ አንተ ነህ ሀገር ቲማኒስቶ እራስሽ ነው ያወራሽው። እኔ አይደለም ይሄን ያወራሁት። የሆነ ነገር ታወሩና እኔን መጥፎ ለማስባል ኧረ ቤላ ተው እንደዚህ አትጠይቀኝ። እራስሽ አይደል እንዴ ጀመርሽ? እኔ እኮ በስነ ስርዓት እየጠየኩት የጨዋ ደንብ የጨዋ ልጅ ነህ። የጨዋ ደንብ ይዤ እኔም የጨዋ ያሳደገኝ የጨዋ ልጅ የአቴ ልጅ ነኝ። እሺ ኦኬ እሺ፣ እንኳን ደስ አለሽ። እና ምንም እንደሆነ ታውቃለህ? ኖ እኔ እያወራሁሽ ነው። እኔ የምልሽን ትሰሚና ከዛ እሺ አንተ ስማኝ። እሺ እሰማሃለሁ። እየጠየኩሽ እኮ ነው ጥያቄ የምልሽ። አንደኛ ነገር ገዝቶንሽ ሰው ጋር ስገቢ ስሚ፣ ገዝቶንሽ ሰው ጋር ስገቢ አሁን ጎረቤት ቤት ገብተሽ እንደልብሽ ታወሪያለሽ? እንግዳ ሆነሽ ገብተሽ አላወራም። ምን አይነት እንጀራ ለአንቺ መስጠት እንዳለባቸው ትነግሪያቸዋለሽ? አልነግሪያቸውም አይደል? እኔ ምን አይነት ጥያቄ አንቺ መጠየቅ እንዳለብኝ አትንገሪኝ። ቆይ ስማ፣ እንደዚህ በእንደዚህ አይነት መንገድ አታወሪ። እኔ ቤት ነው ያለሽው። እንደ እንግዳ ሆነሽ ጸጥ ብለሽ የምትጠየቂኝ ጥያቄ ትመልሻለሽ። እኔ ቻንስ ሰጥሻለሁ መጠየቅ ከፈለግሽ መጨረሻ ነው። አንተ መጨረስ የጠየቅከውን ጥያቄ ጠይቅ። ከዛ እኔ ደግሞ ልክ ልጠይቅ ስል ታስወጣኛለህ። እሱ እኮ ነው ችግሩ። ለምን አስወጣሻለሁ? ስነስርዓት ከያሽ ችግር የለም፣ ቻንስ ሰጥሻለሁ። እሺ ችግር የለም። ጠይቀኝ። ለአንቺ ምን ማለት ነው? ኢንሰኪር ወንድ ለአንቺ ምን ማለት ነው? ፈሪ እግዚአብሔር ያለ እግዚአብሔር የምንፈራ ቤላ ምንድን ነው? የስንተኛ ዓመት ተማሪ ነሽ? የዩኒቨርሲቲ 2ኛ ዓመት። ምንድን ነው? ቆይ መቀሌ ዩኒቨርሲቲ ታዲያ ተኩስ ነው እንደሚያስተምራችሁ? ኢንሰኪዩር ምን ማለት በቃ ይቅማል፣ ይጠጣል። ከጠጣ ደግሞ እንዴት ነው ይረብሻል። በቃ አስቸጋሪ ባህሪ ያለበት አብሾ የሚባል ነገር አለ አይደለ? በዚህ በእኛ አባባል እና ለምን ተለያያችሁ? በዛ ነው በቃ አልኮሊክ ስለሆነ ብቻ ነው የተለያያችሁት? ኦኬ እሺ። ምን አይነት ወንድ ነው የምትወጂው አንቺ? ፈሪሃ እግዚአብሔር ያለው። ሌላስ? ሌላው ችግር የለውም። ስራ ምናምን ራሳችንን እንሰራለን፣ ገንዘብ እናገኘዋለን። ፈጣሪ ነው አይፈራም እሱ ብዬ ነው የማስበው። ከፈጣሪ ትእዛዛት ውጭ ከሆነ አንቺ የፈጣሪን ትእዛዝ ጥሰሽ አታውቂም? አውቃለሁ፣ ግን ይቅር በለኝ ብዬ ደግሞ ወደ ደጁ እቀርባለሁ እኮ። እሱም እኮ ይቀርባል። አንዳንዴ ትዳፈራለህ።
አምላክ እንደሌለ ታስባለህ? እስኪ እሱ ካረገልሽ ጥሩ ነገር ንገሪ። የሆነ ነገር እስካሁን መጥፎን ሰማ። እሱ ካደረገኝ ጥሩ ነገር ባይዘው ፈጣሪን ወደ ቤተክርስቲያን እንድቀርብ አድርጎኛል። በቃ ፈጣሪን እየተዳፈረ ነው ብለሽ ነበር እኮ ከደቂቃዎች በፊት። ኖ እኔ ልባም ሴት እንደሆነ አደረገኛ። እኔ አንድ አመንኩ። በቃ እግዚአብሔር ሆይ ክፉ የሚሆን ደግ ይሄ ልጅ ለእኔ በቃ የተላከልኝ ልጅ ነው አልኩኝ። ህይወትን የምማርበት የማይበት ልጅ እና ብዙ አመት ነው እንዲያልኩ 6 ወር 7 አመት በፍቅር ነበርን። ከሃይ ስኩል ላይ የጀመርነው። እኔ የምለው ማለት ፈሪያ እግዚአብሔር ያለው ወንድ ወዳለው እግዚአብሔርን የማይዳፈረው እንዳልሽ አይደል? እሱ ወደ ፈጣሪ አቅርቦሻል። አንቺ በምላሽ እሱ ለምን ወደ ፈጣሪ እንዲቀርብ አልረዳሽም? ብዙ ጣርኩኝ እኮ ሰሚነሽ፣ ኪዳነ ምህረት፣ ጸበል ያልሄድኩበት የለም። ኦኬ እሺ፣ እያደረገልሽን ጥሩ ነገር ንገሪኝ። ከዛ ውጭ ጥሩ ነገር ታጋሽና ታማኝ ሴት ስላደረገኝ ለራሴ እሱ ጥሩ ኳሊቲ ነው ብዬ ነው የማስበው።